የአይን ህክምና ምርመራ ካደረጉ ምን ያክል ጊዜ ሆኖታል? እንግዲያውስ በክረምቱ የህክምና ምርመራ አይኖትን እንዲመረመሩ እድል እንስጠው። የአይን ህክምና በጣም ብዙ አይነት የምርመራ አይነቶችን የያዘ ህክምና ነው። ከነዛ ውስጥ የመነጽር ምርመራ፣ የስኳር፣ የሞራ ግርዶሽ፣ የግላኮማ ከእድሜ ጋር ተያይዘው የሚመጡ የሬቲና ላይ ያሉ ጠባሳዎችን ጨምሮ የሚደረጉ ምርመራዎችን በክረምቱ የበጎ ፈቃድ አገልግሎት ውስጥ እየሰጠን እንገኛለን። እንግዲህ እንደምታዩት የአይን ህክምና ሲጀምር መጀመሪያ እይታቸውን ፔሸንቶች ከተለኩ በኋላ እንዲሁም የአይን ግፊታቸውን መነጽር የሚያስፈልጋቸው ፔሸንቶች ደግሞ መነጽር ከተለኩ በኋላ ወደዚህ ክፍል ይመጣሉ። እዚህ ክፍል ላይ የምናደርገው ምንድን ነው? የተለያዩ መሳሪያዎችን ወይም ስሊት ላምፕ ባዮማይክሮስኮፕን በመጠቀም የአይን ክፍላቸውን ከፊት ለፊት ያለውንም የአይን ብሌናቸውን ጨምሮ የእይታ ሰገነትን ወይም ደግሞ ማኩላ የምንለውን ፓርት እንዲሁም ደግሞ ኦፕቲክ ነርቭ ብለን የምንጠራውን ፓርት ኢንዲቴል በጥልቀት የሚታዩበት ቦታ ይሆናል ማለት ነው። ስለዚህ ዶክተሮቻችን በዚህ ማሽን ተጠቅመው ስኳር ያለባቸው ታካሚዎች፣ የአይን ግፊት ግላኮማ ያለባቸው ታካሚዎች፣ ከግፊት ጋር ተያይዞ የአይን ችግር ያለባቸውን ታካሚዎች በአጠቃላይ ሙሉ ምርመራ የሚደረግበት ቦታ ይሆናል ማለት ነው። ማንኛውም አይን እንግዲህ ጥሩ ስላየ ወይም ደግሞ ምንም አይነት ችግር ስላልገጠሙት ደህና ነው ማለት አይደለም። በተለይም ደግሞ ግላኮማ ዘ ሳይለንት ቲፍ ኦፍ ሳይት የሚባለው የአይን ችግር መጀመሪያ የእይታ አድማስን በማጥበብ እይታ ሳይታወቅ በቀላሉ የነርቭ ጉዳት በከፍተኛ ሁኔታ የነርቭ ጉዳት እንዲያደርስ የሚያደርግ ስለሆነ መጀመሪያ ቀድመው እዚህ መጥተው በመመርመር አይኖት ላይ የደረሰውን ጉዳት ደርሶ ከሆነ በቀላሉ እንድንቆጣጠረው ያግዘናል ማለት ነው። ከዛ በተጨማሪ የህፃናት ማንኛውም አይነት ምልክቶችን ካዩ የመንሸዋረር ምልክቶችን፣ እይታ የመቀነስ፣ አይናቸው ላይ ነጭ የማብራት ወይም ብርሃን ሲበራ ነጭ የመሆን ምልክትን ካዩ በፍጥነት እዚህ መጥተው የክረምት የበጎ ፈቃድ አገልግሎት ላይ ምርመራዎትን ማድረግ ይችላሉ። ታካሚዎችም በነፃ ህክምና ስላለን አሁን ይህንን አጋጣሚ ተጠቅመው ወደኛ መጥተው ሙሉ ህክምና የሚያገኙበት አማራጭ እንዳላቸው አውቀው መጥተው መታከም የሚችሉ መሆኑን መግለጽ እወዳለሁ። መነጽር የሚያስፈልጋቸው ሰዎች ደግሞ ማንኛውም አይነት የእይታ መቀነስ ካለ፣ የመንሸዋረር ከእይታ ጋር የተያያዙ የትኛውም አይነት ችግር በተለይም ደግሞ ለማንበብ ችግር ካጋጠሙት መጥተው ምርመራዎችን በማድረግ መነጽሮችን ከኛ ዘንድ ማግኘት ይችላሉ። ይህንን ምርመራ በክረምት የበጎ ፈቃድ አገልግሎት እየሰጠን እንገኛለን። አመሰግናለሁ።